ላይ እንዳስቀመጡት ሁለት መዝሀብ ነው ያላቸው፣ ተአዊልና ተፍዊድ ነው። ወኩል ነስ አውሀመ ተሽቢሃ አውልሁ አውርም ተንዚሃ ወኩል ነስ አውሀመ ተሽቢሃ ፈውድሁ አው ተአዊል ያኒ ወርም ተንዚሃ አው ከማ ቃለ ቃኢልሁም ማለት ነው። ባቸው እንዳለው እንግዲህ ተፍዊድና ተአዊል ነው የነሱ መዝሀብ ማለት ነው። አሁን ስለ ተፍዊድ ነው አሁን የምናወራው። ተፍዊድ ስለሚባለው ማ ሁወ ተፍዊድ? ተፍዊድ ማለት ምን ማለት ነው? ማ ሁወ ተፍዊድ? ተፍዊድ ማለት ምን ማለት ነው? ከዚያስ ከየት መጣ የሚለውን አብረን እንመልከት። التفويض كما عرفه يعني معرفهم የነሱ ገላጮ የራሳቸው የአህሉ ተፍዊድ ባለቤት ከነሱ ራሳቸው ያስቀመጡት ገለጻ ይሄ ነው። ተፍዊድ ብሎ ማለት አለው هو صرف اللفظ عن ظاهره مع عدم التعرض لبيان المعنى المراد منه بل يترك ويفوض علمه إلى الله تعالى بأن يقال الله أعلم بمراده. የቁርአንና የሐዲስ ጥቅሶችን በተለይም ስለ አላህ ሱብሓነሁ ወተዓላ ስሞችና ባህሪያቶች የሚያወሩትን አናቅስቶች ወይም አሐዲሶች ማለት ነው። ከዛሂሩ ማለት ግልጽ ማለት ነው። ሙተባዲር ኢለ ዚህን ወደ አእምሮ የሚቀድመው የሆነው አለ አይደለ? ያኔ ለትልከ ሎጋ ማለት ነው። ለአረብኛ ቋንቋ ተናጋሪ ለሆነው ወደ ወይም አረብኛን ለሚረዳ ለሆነ አካል ዛሂር ማለት ያ ወይም ከወዱ አኳያ ሊሆን ይችላል ወይም ከሲያቁ አኳያ ወደ አእምሮ የሚመጣው የምንረዳው የሆነው ዛሂር ይባላል። ከዚያ ከምንረዳው ነገር ለምሳሌ ሊማ ኸለቅቱ ቢየደየ በሚልበት ሰዓት አላህ በእጄ ለፈጠርኩት በሚልበት ሰዓት ማለት ነው እጅ ግልጽ ነው ወደኛ የሚመጣው ማለት ነው። የኛ እጅ እንዳይመጣብን ግን እጅ ማለት የሚሰራበት እንደሆነ ግልጽ ሆኖ ይመጣል። እጅ ማለት ይታወቃል። ከማ ቃለ ኢብኑ አባስ ረዲየላሁ ዐንሁ ፊ ተፍሲር ቀውሊላሂ ተዓላ በል የዳሁ አልየዳን አለ። እጅ ነው አለ፣ ይታወቀ ነው። ከዚያ ማዞር ነው አሉ። ሰርፉ ለፍዚ ቃሉን ማዞር መጠምዘዝ ነው አሉ። ከምን ከዛሂሩ አሉ مع عدم التعرض لبيان المعنى المراد منه ከዚያ ከጥቅስ ከዚያ ከሐዲስ የተፈለገው ይሄ ነው ብሎ ያለ ማለት እንደዚሁ ማለት ነው። ምን ማድረግ ነው? እንደዚሁ ቃሉን ብቻ ማዞር ነው። ከዛሂሩ ዛሂሩ ገይሩ ሙራድ ነው ማለት ነው። ግልጹ የሚታየውና የምንመለከተው የምናውቀው ነገር እሱ አይደለም የተፈለገው ብለው ያወግዙታል። በዚህ እንግዲህ ሙዓጥላዎች ጋራ አህሉ ተአዊል ወይም አህባሽ ጋር ተስማሙ ማለት ነው። አህባሽም ዛሂሩ አይፈለግም ይላል። ግን አሁን የተለያዩት እዚህ ጋር ነው። በል ዩስረኩ ወዩፈወዱ ዒልሙ ኢለላህ አላህ በዚህ ነገር የፈለገው ምንድን ነው የሚለውን ነገር ምን እናረጋለን አሉ? ተፍዊድ እናረጋለን። ይፈወድ ወደ አላህ ሱብሓነሁ ወተዓላ ይጠጋል። ወደ አላህ ሱብሓነሁ ወተዓላ እናስጠጋዋለን። ያኒ ቢአን ዩቃል አላሁ አዕለም ቢሙራዲህ አላሁ ሱብሓነሁ ወተዓላ ይወቅ በተፈለገው ነገር በተፈለገው ነገር አላሁ ሱብሓነሁ ወተዓላ ይወቅ። ያኒ በዚህ ለምሳሌ ለማ ኸለቅቱ ቢየደየ ሲል ምንድነው የፈለገው የሚለው አላሁ ሱብሓነሁ ወተዓላ ይወቀው ብለው ይላሉ ማለት ነው። ይሄ ነው የነሱ እምነት። ያኒ ምንድነው ዛሂሩ አይታወቅም ሙራድ አይታወቅም አሉ። በቃ የቁርአን በተለይ አስማ ወሲፋት ላይ የአላህ ሱብሓነሁ ወተዓላ ስሞችና ባህሪያቶች ሚነል ሙተሻቢህ ናቸው። ማዕናቸው አይታወቅም፣ ትርጉማቸው አይታወቅም፣ የተፈለገው ነገር አይታወቅም። እንዲሁ በደፈናው በቃ ቃሉን ብቻ መቅራት ነው። ቁርአን ላይ ያለውን ቃል ብቻ ማንበብ ነው። ከዚያ በዘለለ የተፈለገው ይሄ ነው ብሎ ማስቀመጥ አይቻልም ብለው ይላሉ። እነዚህ ናቸው ሙፈዊዳ የሚባሉት። ሙፈዊዳ ተፍዊድ የሚያደርጉ ሰዎች አላ ቅስሜን ሁለት አይነት ናቸው። ልንረዳው የሚገባው ማለት ነው። ሁለት አይነት ናቸው ሙፈዊዳዎች። ከማ ቃለ ሸይኹል ኢስላም ተይሚያ ሸይኹል ኢስላም ተይሚያ እንዳረጋገጠው ማለት ነው እንዳስቀመጠው يقول شيخ الإسلام تيمية في درء التعارض والنقل لاي المجلد الأول 15ኛው ገጽ እስከ 17ኛው ለምን እንዳል وهؤلاء
أهل التضليل والتجهيل الذين حقيقة قولهم إن الأنبياء جاهلون ضالون لا يعرفون ما أراد الله بما وصف به نفسه من الآيات وأقوال الأنبياء. ثم هؤلاء منهم من يقول كنزك أهل التجهيل ويم كأهل التفويض سميلوا له يتفلقوا المراد بها خلاف مدلولها الظاهر قلص كهونو مالتنا مدلولها تقوما وچنو كمن الردو كمن الجنزبه وچنو يتفلقوا ولا يعرف أحد تملكتوا ركزوا ولا يعرف أحد عندما أكال آية وكماله من الأنبياء نبياتوچم والملائكة حتى جبريلم صحابوچم علماءوچم الله يفلقون أكمال كما لا يعلمون وقت الساعة لك يوم القيامة مشينو يميلون نغر عندما يقوتهم الله ولا جبريل ولا نبي ولا نبياتوچ ሁላቸውም ولا صحابوچ ولا يا عبد الله بن عباس راسه النبي صلى الله عليه وسلم اللهم علمه التأويل الله يستمره تأويل القرآن استمره بلو يالوت ማለት ነው። اللهم الساعة እነሱ ራሱ አቁማሉ እነዚህ የሚሉ አሉ። እንግዲህ አህለ ተፍዊድ ማለት ይሄ ነው አሉ። የዚህ ባለቤቶች እንደዚህ የሚሉ አሉ። ቀጣዮቹ ደግሞ ሌሎች ምን አሉ? ومنهم من يقول በል ተመልከቱ እዚህ ጋር ተናቁዱም ማለት ነው። ይሄ ነው በተለይ ሀገራችን ላይ ያለው። እኔም የተመለከትኩት ይሄንን ነው። ለምሳሌ ይሄንን ሰላም ነበላችሁ። ለምሳሌ የሚሉትን ተመልከቱማ ሲፈቱል የድን ነስቢቱ ሊላህ አሉ። የድን ለአላህ እናዘርቃለን አሉ። ሲፋ ነው ሊላህ ነው እናዘርቃለን ለአላህ አሉ። ወላኪን ነገር ግን አሉ ሲፋ ማዕነውያ ነው አሉ። ዛቲ የሆነ ሲፋ አይደለም ማዕነውያ ነው አሉ። وهذا ما يقرره الأشاعرة المتقدمون مالتنا الذين ينقل عنهم شيخ الإسلام تيمية مالتنا يعني بصر يسرقوا نبر من يسرقوا نبر يار يميامت علىቸው እነሱና በصر ወይም ደግሞ አይን ሲያሰርቁ ወይም ደግሞ የድን ሲያሰርቁ لا كما يثبت اهل السنه አይደለም የሚያሰርቁት እነሱ يقولون صفات معنويه ነው ይላሉ። ወይም ደግሞ ማዕነውያ ከልዕልም ወልቁድራ ወደዚያው የሚመለስ ነው ይላሉ። ወላሂ እንደዚህ ይላል በባለፈው ማለት ነው ሲከራከሩ ማለት ነው። እኔ የተወሰነ ቅንጭብታ ነው የሰማሁት። ወሂድ የሚባል አለ አንድ ማለት ነው እና ከሆነ ወንድም ጋር ሲከራከሩ ወንድማችን ራሱ ምን ብሎ እንደሚመልስ ግራ ገባው። ሲፋ ነው አዎ ሲፋ ነው ግን ሙራዱን አላህ ይወቅ ሲፋ ነው ይላል። ተመልከቱ እንደዚህ የሚሉ አለ። ለዚያም ሸይኽ الاسلام ምን አለ ومنهم من يقول بل تجري على ظاهرها በظاهሩ ነው ምንፈሰው በظاهሩ ነው የምንሄደው አሉ። ተመልከቱ እዚህ ጋር መጀመሪያውን ተመልከቱ بل تجري على ظاهرها አሉ። እንደኛው አሉ። አሁን እንግዲህ وتهمل على ظاهرها በظاهሯ الناس كيداتለን አሉ። ሙፈዊዳዎች ናቸው አለ ሱናዎች አይደሉም። ተመልከቱ ومع هذا ከዚህም ጋር فلا يعلم تأويلها الا الله ታዊል አሲል ሐቂቀተህ አይደለም የፈለጉበት። እኛ የምንለውን ሐቂቃውን ከይፍያውን አላህ ነው እንጂ ማንም አያውቅም የሚለውን አይደለም እነሱ የፈለጉት። فلا يعلم تأويلها الا الله ታዊሏን ማንም አያውቅም አላህ ቢሆን እንጂ። ከዛሳ فيتناقضون على شيخ الاسلام ይገጫጫሉ حيث اثبتوا لها تأويلا يخالف ظاهرة አሁን ምን አሉ فلا يعلم تأويلها الا الله ማለት እኮ የሷ ትርጉም ظاهሩ እኮ ይፈልጋል ብለዋል እነሱ። ظاهر በظاهሩ ነው የሚሄደው ተብሏል። ግን ظاهر የምንለው እኛ ظاهر የምንረዳውን በዚያ አይደለም። ግን ታዊል አለው ታዊሉን ግን አንፈልግም አሉ። فلا يعلم تأويلها الا الله فيتناقضون حيث اثبتوا لها تأويلا يخالف ظاهرة كظاهرة ውጭ ያለን ታዊል አثبتوላት وقالوا مع هذا كذيم قال منالو انها تهمل على ظاهرها. وهذا ما انكره ابن عقيل على شيخه القاضي ابي يعلى في كتاب ذم التأويل لا انكار يدرجه ابن عقيل هنا النزينات شو مالتنا